መምሬ ስካያን ብናነበው እንደዚህ ይላል። እርሱም አንተ ይወድሻለሁ እንዴት ትለኛለህ? ልብ ከኔ ጋር አይደለም ስትለኝ ይህ ሶስተኛ ጊዜ ነው። ታላቅ ኃይልም በምን እንደሆነ አልነገርከኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችው። ነፍሱም እስኪሞት ድረስ ተጨነቀች። እርሱም ከእናቴ ማፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ፀጉር ብላጭ ከኔ ይሄዳል፣ እደክማለሁ፣ እንደ ሌላ ሰው እሆናለሁ ብሎ የልቡንም ሁሉ ገለጠለት። ደሊላም የልቡን ሁሉ እንደገለጠለች ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤምያን መኳንንቶችን ጠራችው። የፍልስጤምያን መኳንንቶቹም ብሩን በእጃቸው ይዞ ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሷም 7ቱን የራሱን ጉንጉን ላጩ። ልታዋርደውም ጀመረች። ኃይሉ ከእርሱ ሄደ። ያሳዝናል። እርሷም ሳምሶን ሆይ ፍልስጤምያን መጡብኝ አለችው። ከእንቅልፍም ነቅቶ እወጣለሁ እንደ ወትሮውም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቀ። አያችሁ ጊዜያዊ ደስታ እንዴት እንደሚያዋርድ። ይህ ሰው ኃያል ሰው ነበር። እግዚአብሔር መንፈስ በላዩ ላይ ያለው ሰው ነበር እና እግዚአብሔር በልቡ ላይ በሱ ህይወት ላይ ያደረገው ምስጢር የሆነውን ወደ ደሊላ ቤት ገባና ምን ያደረገው? ጊዜያዊ ደስታ ፈልጎ ገባና ምስጢሩን ጠየቀችው። ይህ ኃይል ከየት ነው አመጣለሁ ብላ ጠየቀችው። 3 ሸወደ። 3ኛ ጊዜ ግን ይሄ ሁሉ ሸውደኛል፣ እወዳለሁ ትለኛለህ ግን አልወደድከኝም፣ ምስጢሩ ግን የት እንደሆነ ያልነገርከኝም ብላ ነዘነዘችው። ነፍሱ እስኪጨነቅ ድረስ አደረገችው ይላል። ከዛ የልቡን ምስጢር ነገረው። ከላይ ላይ የነበረው ብላጭ እንደሌላ ሰው ሆናለሁ። አዋረደችው። አያችሁ ጊዜያዊ ደስታ ያዋርዳል ወገኖች፣ ያዋርዳል። ጊዜያዊ ደስታ ከጌታ ጋር እየታገሰ ጊዜ የምንጠብቅ ሰዎች መጨረሻችን ክብር ነው። አሜን። ለዛ ነው በለስ የሚጠብቅ ፍሬን ይበላል፣ ጌታን የሚጠብቅ ይከብራል። አሜን። የሚገርማችሁ ጊዜያዊ ደስታ ለደሊላ አሳልፈው ሰጠ፣ ተዋረደ። ይህ ትምህርት የሚያስተምረን አንደኛ ዝሙት ከእግዚአብሔር እንደሚለየን። ይህ ሰው ሀብቱን ወስዶ ወደ የት ሄደ? ከጋለሞታ ጋር ጨረሰው። ዝሙት ከእግዚአብሔር አንደኛ ከእግዚአብሔር ይለየናል። ሁለተኛ እግዚአብሔር በእኛ ላይ ያስቀመጠ ሞገስ ይነሳል። ሶስተኛ ከእግዚአብሔር አብሮነት የነበረን ሁሉ ያቋርጣል። በሰው ፊት ተቀባይነት የነበረን ሰዎች ተቀባይነትን ያነሳል፣ ባዶ ያደርጋል፣ ሞገስ አልባ ያደርጋል። ይህ ጠላት ነው። ከእግዚአብሔር አባትነት ያቋርጣል። ስለዚህ በደንብ ጥንቃቄ እናድርግ። ሁለተኛ እኛ ወደ እግዚአብሔር ስንመለስ እግዚአብሔር እንዴት እንደሚቀበለን ያስተምረናል። ይህ ክብር ይህ ሁሉ ከሆነ በኋላ ልባችን ግን መልሰን ወደ እግዚአብሔር ስንመለስ እግዚአብሔር እንዴት እንደሚቀበለንም ያስተምረናል። አሁን ስለ እግዚአብሔር አባትነት የተመጣው ይህ ሁሉ ያ ልጅ የሚገርማችሁ ጊዜ ሰፊ ቢሆንልኝ እንዴት ደስ ባለ። ያ ልጅ ከጨረሰው በኋላ ምንድነው ራብ ካጋጠመው በኋላ የአባቴ ቤት እኮ ብዙ የሚበላ ነገር አለ ያለ፣ ለምን ጨነቃለሁ እዚህ ሀገር ብሎ ሐሳቡን መለሰውና ምን አደረገ? ከእንግዲህ በኋላ ልጁ እንኳን ባልባል ወደ አባቴ ቤት ሊመለስና ምን አደረገ? እንደ አንዱ ሰራተኛ እንኳን ሊሆን ሰራተኞቻችን እንኳን ተርፈው ያደራል ምግብ አለ። እኔ እንኳን እዚህ የሚበላውን አጣለሁ ብሎ ልቡ ቀየረውና ወደ አባቱ ቤት ተነስቶ ሄደ። አባቱ ገና ልጁ ከሩቅ እየመጣ ሳለ አየ ይላል። አቤት አቤት! ለጌታ ክብር አምጡስ። ያችሁ መጣ ደግሞ አላለም። አባቱ መጣ ደግሞ አላለም።
ገና ከሩቅ ሲያየው ልጁ እኮ ዝምዝም ሳይል ይቀራል። የነበረው ፊዚካል እኮ ተቀይሮ ከነበረው ክብር እኮ ወርዷል። ግን አባት ነውና አባቱ በሩቅ አየ። ልጄ የመጣ ነው ያለ። ከዛ ምን አደረገ? ገብታችሁ ሂዱና ለሰራተኞች ልብስ አምጡ አለ። የተሻለ ልብስ ገብታችሁ አምጡ አለ። እዛ የተሻለ ልብስ አምጡ አለ። ሁለተኛው ቀለበት አምጡ አለ። ሌላኛው ጫማ አርጉለት አምጡለት አለ። ይህ ሁሉ ምስጢራዊ ትርጉም አለ። ልብስ ማለት ከእግዚአብሔር ሲወጣ ከእግዚአብሔር የወለቀው ያንን ጽድቅን የጽድቅ ሕይወትን ያጣውን ነገር አሁን ወደ አባቱ ቤት ሲመለስ የአባቱ ልብስ የክብር ልብስ አባቱ ምን አደረገው? አለበሰው። ይህ ደግሞ በእግዚአብሔር ቤት ወደ እግዚአብሔር ስንመለስ የእግዚአብሔር የሚያለብሰን የጽድቅ ልብስ። ሌላኛውስ ቀለበት አምጡለት አለ። ቀለበቱ ደግሞ ያ ልጅ የቤቱ አባል መሆኑ እንዲታወቅ ማህተም ነው አደረገለት። ከእንግዲህ በኋላ ቤታችን አባል ነው ያደረገው። ሌላ ጫማ አደረገው። ጫማ ደግሞ ያን ዘመን ባራ ያለ ጫማ ነው የሚሄደው። ልጄ ከእንግዲህ በኋላ ባራ አይደለም ልጄ ነውና ልጅነቱ እንዲታወቅ ጫማ አድርጉለት። አባት በዚህ ያላችሁ እግዚአብሔር አባት ክብር ለኢየሱስ ይሁን። የልጅነት መብቱ ተመልሰለት። ስለዚህ እግዚአብሔር ወደ ራሱ የተመለሰው ሰው እጁን ዘርግቶ ከመንፈሳዊ ኪሳራ ያወጣል። የእግዚአብሔር አባትነት በዚህ ይዘጋል። ወደሱ የተመለሰው ሰዎች እግዚአብሔር እጁን ዘርግቶ ልጄ መጥቷል ብሎ ከመንፈሳዊ ኪሳራ፣ ከብክነት፣ ከየትኛው ነገር ያወጣል። አባት አለኝ በሉ። ስለዚህ ወገኖቼ እግዚአብሔር አባትነት በቀላሉ የሚያልቅ አይደለም። እኔ አሁን አሳጥሬ ነው በውስጥ የነበረው መልእክት ብዙ። እግዚአብሔር አባታችን ደስ ሊላችሁ ይገባል። ሲደክማችሁ እግዚአብሔር እጁን ዘርግቶ ሊቀበለን፣ ሲደክም የሚያበረታን፣ ብቸኝነት ሲሰማን እግዚአብሔር ወዳጅ የሚሆንልን እንደ እግዚአብሔር ያለ ማንም ለጌታ ክብር እናመጣለን። እኔ አባት አለኝ። አባት አላችሁ ወገኖች። ቢደክማችሁ ብትበረቱ ቢደክማችሁ አባት አላችሁ። ምናልባት ከመካከላችሁ ከዚህ ከጌታ ፍቅር ጋር ምናልባት ተራርቃችሁ ካላችሁ በዚህ ጊዜ ከጌታ ጋር እንድትጣበቁ ከጌታ ጋር እንድትታረቁ ምናልባት እንደዚህ አይነት ሰው ካለ ጌታ ፊት እንድትታረቁ እጋብዛችኋለሁ ወገኖች። እናንተና መንፈስ ቅዱስ ብቻ አውሩ። ጌታ ሆይ አባትነት ይገብቶኛል። ዛሬ ለኔ ያወራው ለኔ ነው ያወራሃለሁ። እኔ አካንቴ አይኖችን አዝቼ በነገር ላይ አድርጌያለሁ። ዛሬ ወደ አባትነት መልሰኝ፣ ወደ ቀድሞ ፍቅር መልሰኝ፣ ወደ ቀድሞ እግዚአብሔር አምላክ ጸጋ መልሰኝ ያላችሁ በልባችሁ ከጌታ ጋር አውሩ። ጥቂት ደቂቃ እጁን ዘርግታ እረዳሻለሁ በላታ ላይ ተፈጽሞ እረዳሻለሁ በላታ ላይ ተፈጽሞ እንደሩ ብዙ ረጅም የሚባሉትን ጉዞ ከጌታ ጋር የተጓዝሽ እንደሆነ መንፈስ ቅዱስ ይናገረኛል። ልጄ ከኔ ጋር የተጓዝሽበትን አመታቶችን እግዚአብሔር ተከስሻል። አመታቶች ፊት እግዚአብሔር ካሳ ጊዜ በፊት ላይ ተቀምጣለሁ። እክሰኛል በይስ ይክሰኛል በይስ እግዚአብሔር ይክሰኛል በይስ እግዚአብሔር ካሳ ያደርግልኛል በይስ ካሳለው በይስ ፓራዲያሎስ ያስፕሬዳይስ በለስን የሚጠብቅ ፍሬን ይበላል፣ ጌታን የሚጠብቅ ይከብራል ተብሎ እንደተጻፈ እዛው ጠብቀኝ። እግዚአብሔር አንድ በአንድ ምርኮሽን ያመልሳል። እንደ ሩት ከጌታ ጋር ሩቅ ብዙ ምርጫዎች እያሉ ምርጫዎችን አልፈሽ ሄድሽ ሴት እንደሆንሽ መንፈስ ቅዱስ ይናገረኛል። ሁኔታ እንደሚለው አይደለም። እኔ አይቼሻለሁ፣ ልረዳሽ ዘንድ ልጄ መጥቻለሁ፣ አግዝሻለሁ፣ በርቺ። ይህንን አሁን የምታዩትን ግብፃነት ለዘላለም አጣዩ ተብሎ እንደተጻፈ የእግዚአብሔር አባትነት በአንቺ ላይ ተፈልጓልና በድካም ለረዳችሁ መጥቷል፣ ሊያግዝሽ መጥቷል። ዛሬ የምታዩ ግብፃነት ለዘላለም አጣዩ። የከበቡሽ ከበባዎችን እግዚአብሔር በትኗል፣ በትኛለሁ። እግዚአብሔር ልብሽን ጠብቂ፣ እረዳሻለሁ፣ አግዝሻለሁ፣ አጠገብሽ ቆሜ
ምንጮችን አፈልቃለሁ። ሃሌሉያ ሃሌሉያ። አልተውሽም፣ አልረሳሽም። እንግዳ ነገር በቤትሽ ላይ ይሆናል። ጌታ መጥተሽ ታመሰግናለሽ። እግዚአብሔር በቃ ያ መራራ ህይወት እግዚአብሔር አበቅቻለሁ እየሰበኩ አንድ እጅ በአንቺ ላይ መጥቶ ሲያርፍ እያየሁ ነበር። እግዚአብሔር እንደዚህ አለ፣ ልጄን ሊመግብሽ መጥቻለሁ። በመንፈሳዊ ምግብ የሚባርክ የእግዚአብሔር እጅ በአንቺ ላይ መጥቷል። ክብር ለኢየሱስ ይሁን። አዲስ ምዕራፍ በፊትሽ ተዘጋጅቷል። እንደ ትላንትና አትቀጥይም። ላራዲያ ሶካ ብራዲያስ እርዳቸው፣ አግዛቸው። እግዚአብሔር ሆይ እርዳቸው፣ አግዛቸው፣ እርዳቸው፣ አግዛቸው። ምትረዳ እጆች በእነሱ ላይ ይዘርግ። አባትነት ከነሱ ጋር ይሁን። ጠላትን አያግኛቸው፣ ክፉ መናፍስቶች አያግኛቸው። እግዚአብሔር እርዳቸው። ትከሻቸውን በኢየሱስ ስም አስፋ። በነገር ሁሉ እርዳቸው። መንፈስ ቅዱስ አግዛቸው፣ በኢየሱስ ስም አግዛቸው። እረዳሃለሁ፣ በክንዱ እታመናለሁ በሉት። እግዚአብሔር አለ የተማመንከው አላሳፍርም፣ አያሳፍርም፣ አያሳፍርም። ክንዱ ያቆምሃል፣ አያሳፍርም። ከመንግስት ስራ ጋር ንክኪ ያለው ሰው ታውቃለህ? ማን ነው ጋሽ? እዚያ ጋር እግዚአብሔር ነገሮቹ ጣልቃ ሲገባለት ያለ ጠላት የደገሰው ድግስ ጣልቃ ገባ፣ ጣልቃ ገባ፣ ጣልቃ ገባ፣ ጣልቃ ገባ። ጠላት የጻፈው ደብዳቤ ቀደድኩት፣ በኢየሱስም ቀደድኩት። እግዚአብሔር ይረዳ ዘንድ ዘርግቹ ዘርግቷ። ቤትህንም ህይወትንም እግዚአብሔር ይረዳ ዘንድ እጆቹ ዘርግቻ። ሃሌሉያ። ጠላት የጻፈው ደብዳቤ እግዚአብሔር ቀዷል፣ ጣልቃ ገብቶለታል። እንግዳ ነገር በቤታችሁ ይሆናል በኢየሱስ ክርስቶስ ስም። አይመስለኝም ነበረ አሻግርሃለሁ ብለህ ስትናገር ሁኔታ ይመስል ነበር። ዞር ብዬ ሳየው ያሰበኩትን አባታ ጉድጓድ ገደሉን ማመን ሳለኛል አለንቀት አገኘ ለካስ ኤልሻዳይ ደግፎ ቆሞኛል። ስምህን አከብራለሁ፣ ስምህን አከብራለሁ፣ ስምህን አከብራለሁ፣ ስምህን አከብራለሁ፣ ስምህን አከብራለሁ። አራራዊት ተገለከራንጀራ ብቻዬን ነው ከኔ ጋር እንቅልፌን አጥቼ ብዙ ለሊት ዛሬ ግን ታሪክ ነው ተረቶ ይወራል፣ ተረቶ ይወራል፣ ተረቶ ይወራል። ብዙ ነገር ተረት ሆኖ አልፏል። እግዚአብሔር አሁንም ያለበት ነገ ቆመህ የምታመሰግንበት ነገር ሲያደርግልህ ያያል። አሜን። ትላንትና ያሳለፍኩ እጆች ዛሬም ካንተ ጋር አሜን። ከምገርም አውራ በጣም ብዙ ነገር ነው። የእግዚአብሔር ምራክል የእግዚአብሔር እጆቹን እግዚአብሔር እንዴት እንደሚረዳ ይሄ መዝሙር ለአንተ መስሊክ ታርጎ ነው ጌታ ይሰጣል። ትላንትና ያቀሰው ትላንትና ያሳለፍኩ እኔ ዛሬም ካንተ ጋር አሜን። ሰው እንደሚያይ አላየም። አሜን። ምገርም ሳሙኤል ማን ነው ዳዊት በግ ይጠብቅ ነበር አይደል? የሚጠበቁ ሰዎች እንደ ሰው የሚጠበቁ ቀረቡ። ነገር ግን ሳሙኤል ሲመለከታቸው እግዚአብሔር እነዚህ አይደለም ብቻ ነው ያለ ልጅ አለ። አይ አይደለም ሌላ ልክ እግዚአብሔር ጥሪ ወደ አንተ ሲያመጣ አሜን። ጥሪ አለብህ። አሜን። የዛሬውን አልመለከትም። አሜን። ነገር ግን እግዚአብሔር በነገው ላይ የሚሰራው ነገር እያየው አሜን። ሰፊ የእግዚአብሔር አጀንዳ ባንተ ላይ አሜን። በርታ። ከጌታ ጋር ተጣበቅ፣ በርታ። እግዚአብሔር እረዳሃለሁ። ልክ እንደ ዳዊት ለብዙዎች የምታሳርፍበት አሜን። ቅባት ይረዳሃል። አሜን። ጸጋ ባንተ ላይ አሜን። ኃይል ካንተ ጋር አሜን። ጸጋ ባንተ ላይ አሜን። ዛሬ ያለበት ነገር እግዚአብሔር እንዳለፈ ውሃ አድርገህ ትቆጥራለህ። አሜን። እግዚአብሔር እንዳለፈ ውሃ አድርገህ ትቆጥራለህ። አሜን። ያባለፈ ስላለ አሜን። ይህ ያልፋል። መንፈስ ቅዱስ ብዙ ነገሮችን በሕይወት ላይ ሲሰራሃል። ይሰራሃል። አሜን። ሊከለክለኝ ማን? አሜን። ስፍራው ሽፍት ይደረግልሃል። አሜን። እግዚአብሔር አንተ የልኬ ይህ ስፍራ አይገባልም ያልከው ስፍራ አይገባህም፣ እቀይራለሁ። አሜን። ስፍራ ሽፍት ሲደረግልሃል። አሜን።
አሜን። እግዚአብሔር አለ ጥቂት ጊዜ ስፍራ ሽፍት ይደረግልሃል። ለጌታ ክብር ትቆም። አሜን። ምስጋና ይዘህ ትወጣለህ። አሜን። አና እንደዚህ ያለች ባይዘ ከሰጠኝ መልሼ እሰጣለሁ። ከጌታ ጋራ የምታወራው ነገር አለ። ከሰጠኝ መልሼ እሰጣለሁ አለች። አናም እግዚአብሔር አሰባት ሰጣት። አናም እዛ መጣች ወደ ሳው እኔ የለመንኩትን እግዚአብሔር ሰጥቶኛል ብላ እግዚአብሔርን አመሰገነች። በአደባባይ ቆሜ ታመሰግናለህ። ቤተሰቦች ስላንተ ያመሰግናል። እግዚአብሔር ያለ ቦታ የተቀመጥበትን አይቻለሁ። አስነሳው። ሃሌሉያ። እግዚአብሔር ጥበቃ ባንተ ላይ ሆነ። እግዚአብሔር ከለላ ባንተ ላይ ሆነ። እግዚአብሔር ይረዳሃል። ክንዱ ይደግፋል። መንፈስ ቅዱስ ወደ አንተ መጣ። እግዚአብሔር መለኮታዊ ጉልበት ወደ አንተ መጣ። ፓራዲኮ ባላሚያስ ቪላቶኒ ክሬበሺዳ ላሮስ ከመኪና ጋር የተያያዘ ነገር ያለው መኪና የሚነዳ ሰው ታውቃለህ? ጓደኞች አንተ ምንድን ነው የምትሰራው? ድርጅት መንጃ ፈቃድ አለ? መንዳት ትፈልጋለህ? መኪና መስራት ትፈልጋለህ? እጅህን አምጣ። በጌታ በኢየሱስ ክርስቶስ የራስ የሆነው ነገር በኢየሱስ መሳልፍ ይሰጥ። አሜን። እግዚአብሔር ይረዳ። እግዚአብሔር ያግዛል። በኢየሱስ ስም ላንተ ሳልፍ የሰጠው እግዚአብሔር ሆይ በኢየሱስ ስም ይህን ሰው አግዝ። በኢየሱስ ስም እርዳው። በኢየሱስ ስም አግዝ። በኢየሱስ ስም አግዝ። በኢየሱስ ስም አግዝ። በኢየሱስ ስም አግዝ። እንጂ ፈቃድ አውጣ። ይታረዳ። ስምህ ይባረክ። ለጌታ ክብር እንሰጠው። እግዚአብሔር አምላክ ሆይ በኢየሱስ ስም ላንተ ሳልፍ የሰጠው እጆቹን በኢየሱስ ስም ላንተ ሳልፍ የሰጠው የአባትነትን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር አባት ነው። አባትነቴ ደግሞ ጌታው ለሰው ሁሉ ነው። ሰው ልጅን ስለምትወድ ልጅን ኢየሱስ ክርስቶስ ለኛ ሰጣት፣ ለኛ ሳልፍ የሰጣት። ይህንን ሰው እግዚአብሔር ሆይ ስለተቀበልኩ አመሰግናለሁ። ቤቱን ህይወቱን ላንተ ሳልፍ የሰጠው ዘመኑን ላንተ ሳልፍ የሰጠው ጠበቃ በህይወቱ ላይ ይብዛ። እግዚአብሔር አምላክ ሆይ ቤቱን ባርክ፣ ህይወቱን ባርክ፣ ጠብቀው፣ ከክፉ ጠብቅ። ላንተ ሳልፍ የሰጠው በኢየሱስ ስም አሜን። ተባረክ። እወድሃለሁ አምላኬ። ባሪያህን ጌታ ሆይ እንድትረዳ እንድታግዛት ጸጋ በህይወቷ ላይ እንዲበዛ ከለላ እንድታደርግለት በነገር ሁሉ መብዛትና መባረክ እንዲሆንለት እግዚአብሔር አምላክ ሆይ በኢየሱስ ስም ጸለይኩት። በረከት በዚህ ብላቴና ላይ ይሁን፣ ጠበቃ በሷ ላይ ይሁን። እግዚአብሔር ሆይ እየባረክ ባርካለሁ እንዳልከው በኢየሱስ ስም ህይወቷን ባርካት፣ በጤና ባርካት። እግዚአብሔር በስራ ባርካት። የሚበልጠው ነገር እግዚአብሔር በህይወቷ ላይ በኢየሱስ ስም ይብዛ። ከነገር ሁሉ እግዚአብሔር ከክፉ ጠብቃት። ዓለም ከሚያመጣት ነገር ሁሉ እግዚአብሔር ጠብቃት። እግዚአብሔር አምላክ ጠበቃ በሷ ላይ ይብዛ። ጤናዋ ህይወቷ እግዚአብሔር በኢየሱስ ስም የተጠበቀ ይሁን። ስምህ ይባረክ በጌታችን በኢየሱስ ስም አሜን። ተባረክ። ጌታ ይባርክሽ። ለጌታ ክብር እናምጣ። እግዚአብሔር ይባርክ። ለባለኝ በቃሉ እግዚአብሔር ተናገረ። እግዚአብሔር ይባርክ። አጨብጭቡ። ባራ ነብይ ነውና እግዚአብሔር ይባርክ። እግዚአብሔር ይባርክ። ጸጋውን ያብዛልህ። በኢየሱስ ካገለገለ በላይ ታገለግል ዘንድ ታሪካይ ያስታ። አሜን። እግዚአብሔር ታንተ በእጆቻችን ቆመ ጸልያለሁ። ተሳተፉ ጸል የዘላለም አምላክ እግዚአብሔር ጌታ የገዛት እግዚአብሔር ውስጥ ተሳተፋ በዚህ ነው። እግዚአብሔር ሆይ ደግሞ በዚህ መልክ እግዚአብሔር አምላክ